ብሩኬ ማን ነው? ግቢ፣ ማንም የለም። ብሩኬ ደህና ነህ? ደህና ነኝ፣ ተረጋጊ። ደህና ነህ? ደህና ነኝ፣ ተረጋጊ። ተረጋጊ፣ እስኪ ቁጭ በይ። ደህና ነኝ። ደህና ነህ? ምን ሆነሽ ነው? እኔማ እኮ ደበደቡት፣ ፈለጡት ምናምን ሲሉኝ እኮ ነው ደንግጬ ወደዚህ የመጣሁት። መቼም ታሜ ነው እንደዚህ የሚለው። እኔ ደህና ነኝ። አታይኝም እንዴ? ደህና ነህ ግን? አዎ ደህና ነኝ። ደህና ባልሆን እንደዚህ አወራሻለሁ። አንቺ ደግሞ ይሄን እስኪ ደህና እኮ ነኝ። እሺ በቃ እኔም እኮ አሁን ተቻኩዬ ገመቱ ሲሉኝ እኮ ላይክ እኮ ነው ተቻኩዬ ወደዚህ የመጣሁት። ኧረ ደህና ነኝ፣ አታካብጪው። አይ በቃ እንደዚህማ ደህና ከሆንክ በቃ እኔ ልሂድ። ላይክ ነበር የመጣሁት። እሺ ሰላም ናችሁ? አለን እንዴት ናችሁ? አለ ምን ልስጣችሁ? ስልክ ፈልገን ነበር። ስልክ አለ፣ ቆንጆ ነው። ብዙ ይስጣላ። አሪፍ ስልኮች አሉ። አሪፍ ስልኮች አሉ። አሪፍ የሚባለው ስልኮች የትኞቹ? እኔ የምመርጥላችሁ እቺ ስልክ ነው። እቺ በጣም አሪፍ ስልክ ነች። ኦሪጂናል ነው። ቃልዬ ወደ ይሄ ይሻላል። እኔ ከዚህ ይልቅ ይሄንን መርጥላቸዋለሁ። በጣም አሪፍ ስልክ ነው ይሄኛው። በጣም አሪፍ ነው፣ ውበትም አለው። ሁለተኛ ደግሞ ስልኩ ጥራት አለው። 5G ኔትወርክ አለው። ይሄ አንዳንዴ ነው እንጂ ኤቶ ይሄኛው ይሄ ይሻልሻል። የምን በጣም ቆንጆ ስልክ ነው እሱ። እሺ ዋጋው ስንት ነው? ዋጋ 15,000 15 አንተ አታፍርስ እንዴ? 6 በ128 6 ራም ካሜራ ራሱ በጣም ጽድት ያለ ካሜራ 15,000 በጣም ኧረ የምር እስቲ ጠይቂና ሌላ ቦታ ማለት ነው። በዚህ ካገኘሽ እኔ ራሴ እገዛለሁ። ጠይቀን የመጣ ነው እኮ በዚህ 5G ኔትወርክ አታገኙም። በዚህ ብራንዱ ራሱ ማለት ነው የለም እዚህ ሀገር ውስጥ። ይሄ አዲስ የመጣ ስልክ ነው። ይሄ 5G ነው። ባትሪው ደግሞ 5,000 አይደለም። ራሱን እዛ ጋር ጠይቀናል። ይኸውልህ ብለውናል። የለም ይሄን ብራንድ አታገኙም። ከ12 አድርገን አንከራከርም። እሺ የመጨረሻ ለእናንተ በቃ በ14 እኛ ጠይቀን ልናልፍ አይደለም ልንገዛ ነው። ለሰው ነው ደግሞ። ኧረ ዝም በይው። በዚህ ሁኔታማ በቃ ይሄን ሱቅ መዝጋት አለ። የምር ብዘጋው ነው የሚሻለው። እንደው ንግድ አይሰራም። ኧረ አይባልም። ማየ ምን ነሽ? ለማንኛውም የምር በቃ 14 የመጨረሻ ማለት 14 እኛ ራሱ አልያዝንም 14። አይ እንደዛ ነው። ደንበኛ ፈልግም። ስልኩን በጣም ነው የወደድነው እና ያኔ ከፈለግ ከሁለት ሽጥልን። ከሁለት ያወጣል። የምሬን አይጎዳም። በለው በል አይጎዳም ማለት እሺ ትራንስፈር እሺ አካውንት ነው ያለው። ቃልዬ ምን ነው? ደህና ነሽ ግን? አዎ ደህና ነኝ። እንዴ ተረጋጋ። ምን ሆነ ነው? ይሄ ታሜ ነዋ። ኮሌጅ ፊት ለፊት ያለው ካፌ ውስጥ ቃልዬ በጣም እየፈለገች ነው ብሎ አስደንግጦኝ። ይሄ ታሜ ደግሞ አጋኑ ማውራት ልማዱ ነው። እኔም የፈለኩክ ሰርፕራይዝ ላደርግ ነበር። ሰርፕራይዝ? እነዛ ትናንትና ሰርፕራይዝ አደረጉኝ። አንቺ ደግሞ ይሄን ሰርፕራይዝ ነው የምታደርጊው? የኔማ እንዴ እንደ ትናንትና የሚያስከፋ እኮ አይደለም። ምንድን ነው እባክሽ? እንዴ ቃልዬ ምን ነው አልወደድኩም? አንቺ ነው የገዛሽው ይሄንን? አዎ እንዴ ይሄ እኮ በጣም ውድ ስልክ ነው። ከየት አመጣሽ ይሄንን መግዣ? አዎ እባክህ ያው ታውቂኝ እንዴ ጨለች አክስቴ እንደምትረዳኝ እሷ ልታሚ ነው የገዛሁት። እንዴ ታዲያ ቢሆንስ ቃልዬ ውጭ ያለችው አክስትሽ እኮ ገንዘብ የምልክልሽ ቤተሰቦችሽ በህይወት ስለሌሉ እንዳይከፋሽ ትምህርትሽን ሳትቸገሪ እንድትማሪ ነው እንጂ ለኔ ስልክ እንድገዥ እኮ አይደለም ብር የምልክልሽ። ወይ አንተ ደግሞ አንተ እንደዚህ ተቸግረህ እኔ እጄን አጥፌ እንድቀመጥ ነበር የፈለግከው?
ታውቃለህ ደግሞ እኔ ስልክ ከሌለ ያንተ መልስ ሳልሰማ መዋልም ማደርም አልችልም። ለዛ ነው የገዛሁት። እሱማ ልክ ነሽ። በቃ እሺ አታኩርፊ። እኔ እኮ ደስተኛ ነኝ። እና ታዲያ ደስተኛ ከሆንክ ተደሰታ ታዲያ። እሺ ማን እንዳንቺ ያስበልኛል? ስልክ ልግዛልህ ያለኝ እኮ የለም። ብቻ በጣም አመሰግናለሁ። ቃሌን አመሰግናለሁ። የእውነቴን ነው። ደግሞ እናንተ መሀል ደግሞ መመሰጋገን ተጀመረ። በል በቃ እንሂድ። ያው የከሰዓት ክላስ አሰልች ነው። እንቅልፍ ያመጣል። ተቃቅፈን ተነስ። አንቺ ብዙ ትቆያለሽ ብሩኬ? ምን ለማለት ፈልገህ ነው? ተከትለሽ ልትቀመጪ ነው እንዴ? ጓደኛ ግን ጢባራም ነገር ነው። ኧረ እባክሽ ብሩኬ፣ ጢባር በዞረበት አልዞረም። አይገርምሽም? ደግሞ እንደሌላ ወንድ ምናምን ስትብሎ ሳልጀነጀነሽ ነው እንደዚህ። ኧረ እባክህ እና ማን ስለሆነ ነው እሱ? ብሩኬማ የኩልጃችን እንቁ ተፈላጊ ተፈቃሪ ምን ሆነሽ ነው እንጂ ማን ስለሆነ ያለሽ እንዴ? ደግሞ እኔ ግርም ነው የሚለኝ የሆነ ምንም እንደምንም አይቆጥርሽም። ለምን እንደሆነ ግራ ይገባኛል። ዝም በል በቃ። ዝም ግን እንደሌላው ስላልተፈለገሽ ነው እንደዚህ የምትንጨርጨር። ታምራት በስመ አብ ስሜን ከነሙሉ ክሳንቱ ደራሹ እንዴት ነው በእናትሽ የሚያስጠላው? ሁለተኛ እንዳጠሪኝ እሺ አንቺ ወይ ዝም ቃል የምትባለው ልጅ ግን ለምን እንደምጠላኝ አሁን ግልጽ እየሆነልኝ ነው። እንዴት? እርግጠኛ ነኝ ብሩክን ትወደዋለች። የምታወሪው ነገር ምንም እየገባኝ አይደለም። አይገባሽም ውዴ። ለእኛ ብራዘርሊ ሲስተር ላይ አክት ያደርጋሉ፣ እነሱ ግን አይመስለኝም። ብቻ ታዲያ ምንድን ነው? ቀስ ብሎ ይገባሻል ውዴ። ነኝ ደስ እንዳለሽ ሄሎ ወይ ሰላም ነው? እንዴት ነሽ? አለን እግዚአብሔር ይመስገን። አንቺ ለካ ድምፅሽ እንደዚህ ያቅማለሁ። ኧረ እባክህ ይኸው በአንዴ ናፍቆቱን አልቻልኩትማ። ያው ድምፅሽን እያሰኘኝ ነው። ተው እንጂ አልቀረብም። ምን እየሰራሽ ነው? እባክህ በጣም ደክሞኛል። ፍራሽ ላይ አረፍኩልኝ። ፍራሽ ላይ? በዚህ ክፍለ ዘመን ደግሞ ፍራሽ ላይ ማረፍ ነው? ሶፋ ምናምን የላችሁ? ያው አረብ ሀገር ያለችው አክስቴ ፍራሽ እንጂ ሶፋ አትወድም። እና ኑሯችሁ እንደ አረብ ሀገር ሰው ነው? አሁን አንተ ሂጂ እስክመጣ እስካሁን ተኝተሃል? አሁን አይ በቃ አንድ ቀን መጥቼ አየዋለሁ። እሺ እባክህ፣ እኔ ራሱ በጣም ደክሞኛል። አሁን አረፍ ማለት አለብኝ። እሺ በቃ በኋላ እደውልልሃለሁ። በቃ ቻው። በቃ እሺ ቻው። ሲጀምር ኦናና ምርጥ በረኛ ነው። አረ ለዛ ነው ዝም ብሎ የሚገባበት። አረ እባክህ ሲጀምር ማለት ነው። አንተ አታየውም አላየኸውም ማለት ነው። ይኸውልህ ዝም በል ብሩኬ፣ አንተ እኮ በቃ እኔ አባቤ ማለት ትወዳለህ። በቃችሁ ስለ ኳስ ክርክር ሲጀመር መቼም ማብቂያ የለውም። ታውቃላችሁ አይደል? ለምን የጀመርነውን ጨዋታ እንጨርሰው እኮ እንጫወት ወይስ መሸነፍ ፈርታችሁ? እኔ ልጀምራ። እየሰማት ነው። ማሸነፍ ፈርታችሁ ነው? አዎ አንተ ዛሬማ ማሸነፍ አለብን። እሺ እኔ ልጀምራ። እሷ ታሸንፋለች። ሂጂ አንቺ ተቀበል። እኔ ነኝ አንቺ ወይ ለማሸነፍ ያለኝ ጉጉት ብዙ ማሰብ አይፈልግም እኮ
እሺ እጂ አንዴ ምንድነው የሚያነግድሽ? በጣም ሀሳቢ ነኝ ትላለች አይደል? እድል ቀንቷት ሁለት ያሸነፈችና እሺ ሌላ አሁን አላሸነፍሽም። እንግዲህ እዚህ ጋር ስላሸነፍሽ እዚህ ጋር የምታሸንፍ መስሎሻል? ዝም በል ስራ ጀምሪ ነው። አረ መተዋል አረፍ እስኪ እርግጠኛ ነኝ ብሩክ ማለት አንተ ነው። አረ እናት ሰላም ነው? ሰላም አለን። እኛ ሰላም አንባልም። እንዴት ናችሁ? ወንዶቹ ብቻ ምንድን ነው? ኖ ጨዋታውን እንቀላቀላ። እኔ ነኝ ተረኛ። አረ ነው ተቀላቀሉ። አይ ካላችሁ ምን ይደረጋል? ተረኛ ነኝ። ጀምር። ኤክስ ቀጥል። እሺ ይሄው አንቺ ነኝ ነው እንደዚህ ተዘጋ። አዎ ነግራችሁ ነበር ምን ይሻላል? ሰው በቃ እንግዲህ ምንም ማድረግ አይቻልም። ያው ወደ ቅጣት መጀመሪያ ማን ይቀጣ? ያው እንግዲህ ብሩክ አሸናፊ አሁን እኔ እንድትከራከሩ አልፈልግም። የኔ ነው። ስለዚህ ምን አይነት ቅጣት ልቅጣችሁ? ያው አይዟችሁ ዛሬ ከበድ አይልም። ብሩኬ አይ ካንተ አልፈልግም። ቃል ቆንጆ ለስለስ ያለች ዘፈን። ብሩኬ ደግሞ ጥፍጥ አጠር መጠን ያለች ግጥም። በዛ ቆንሽ ተስማማና ችግር የለውም። ታሜ የለበትም። አሸንፈን ተሸንፈ እኮ ነው። እሺ አንተ ደግሞ ያው በግቢያችን የታወቅ ቀልደኛ ነህ። ከቀልዶች ማለት አንዱ ጀባ ምን ልስፈንላችሁ? ወይኔ ዘፈንን በምርጫ አሬ የፈለግሽውም ለስለስ ያለ ብቻኛ ነው ስጥም ያደርግ። እሺ እንግዲህ ጀመረኝ መውደድ ጀመረኝ፣ እንግዲህ ጀመረኝ ናፍቆት ጀመረኝ፣ ደረሰ ሰዓቱ አንተን ሊለኝ፣ ናፍቆት ጀመረኝ እንግዲህ ጀመረኝ፣ ናፍቆት ጀመረኝ እንግዲህ ጀመረኝ፣ ናፍቆት ጀመረኝ፣ ደረሰ ሰዓቱ አንተን ሊለኝ፣ ናፍቆት ጀመረኝ። የቤት የወለሉት ጣራና ግድግዳ በአንተ አምሳል ተሞላ፣ አቤት የኔ ዕዳ ሊይዘው ብሞክርም ልጨብጠው ብጥር፣ ለካስ በሀሳብ ነው ታምር የኔ ነገር፣ ለካስ በሀሳብ ነው ታምር የኔ ነገር። የኔ ጓደኛ እኔ በህይወት እንደዚህ ዘፈን ስጥ ብዬ አዳምጫለሁ። ቀጥል። ጥበብ እዚህ ቤት አለች። አሁን ወደ ብሩኬ ነይ ልጥፍ በይ እንደ ልማድሽ ከደረቴ ላይ፣ እኔም ልቤን ልስጥሽ ወዲህ ወዲያ ሳላይ፣ እጆችሽ ከእጆቼ እንደተሰፋፉ፣ ልብስሽም ከልብሴ እንደተቋለፉ፣ ነፍስሽና ነፍሴ እንደተሰፋፉ፣ ሰዓቱ ይገስግስ ቀናቱ ይለፉ፣ ምድረ ብቸኛ ሰው ምድረ ፍቅር አልባ፣ ቤታችንን ሲያያት በውበት ተከባ፣ ይግረም ይድነቀው በቅላት ይቃጠል፣ ገላሽን አዝዬ እግርሽ ሲንጠለጠል፣ በጨረቃም እኛው እየተሳሳቅን፣ በጠዋትም እኛ ጤዛ እየሰረቅን፣ ነይ እምር እንበል ነይ እንድምቅበት፣ ምቀኛም እያየ በንዴት ይቅናበት።
እኔ ማለት ነው በጣም የብሩኬ ግጥም ስለመሰጠኝ ግጥም ነው ማቀርብላችሁ። ዞር ተመሰለ እመጣለሁ ብለሽ መቅረትሽ ለምን? ሲጀመር እኔ ቀጥሬያት ማናት የምትቀረው? ለማንኛውም ያለ ፕሮግራም ያሳቃችሁኝ እኔ መሄዴ ነው። አልጫወትም። የምን ይበቃኛል። እሺ እኔ እንኳን ዲፓርትመንት የአካውንቲንግ ተማሪ ነኝ። ምን ልትዋሺው አልሆነ? ምንድን ነው እንዲህ ሲጀመር ከሷ ጋር ድርድር ነው የቀራችሁ? ዝም በል በእናትህ፣ ዝም ብለህ የማታውቀው ነገር አታውራሽ። እውነትን ነው። እኔም እንደዛ ነው የተሰማኝ። በግልጽ አማራ ኧረ ብሩክ አይባልም። አቦ ስታስጠምሽ የሆነ ነገርሽማ ለመደበቅ አትሞክሪ እሺ። ብሩክ የሚሉት ልጅ ግን የእውነትም ሸበላ አይደል እንዴ? በዚህማ ብታኮርፍሽ አይገርመኝም። ይሄ ጉረኛ ነው ሸበላ። እኔማ አሁን ለእኔ ያለው ቁጣ ያለ ውስጥ እየከተተኝ ነው። እልህ ወደ ፍቅር ይቀየራል ሲባል ሰምቻለሁ። እኔ ሀና ነኝ ከዚህ ፋራ ፍቅር የሚይዘኝ ታውቂኛል። ከዚህ ፋራ እንደ ሌሎች ወንዶች ጠብር ግፍ አላለልኝም እንዴ? እኔማ ከታሜም ቢሆን ስልኩን ወስጄ አወራዋለሁ። እንዲህ ጓደኛዬ፣ አንቺ የወንድ ስልክ ወስደሽ ልትደውይ? እችኛዋን ሀና ማን ያላቃት? በስመ አብ መታወቂያት ነው። አስተማሪ እየገባ ነው። ቻው። ቆይ ማን ነው ይሄ? ብሩኬ ጋ ነዋ። እንዴ ታዲያ ምንድነው እንደዚህ የሚያደርግሽ አንቺ? አሁን በእናትሽ ደጋግሜ ሞክርለታለሁ፣ ግን ስልኩ ቢዚ ነው የሚለው። እና አያወራም እንዴ? ስልክ እኮ ያወራል። የግል ህይወት የሚባል ነገር አለው። ይሄ ሁሉ ሰዓት ስንት ሰዓት ሙሉ መሰለሽ እየሞከርኩለት ያለው? ኧረ እባክሽ እንደዚህ አትሁኚ ቃልዬ እባክሽ። ኧረ አንሳው ብሩኬ አንሳው። በቃ እባክሽ እሱ ይመጣልኛ እንሂድ። አይመጣም ማለት አንቺ በምን አውቅሽ? ብሩኬ ዛሬ አይመጣም። ምን ማድረግ አይቻልም። እንደማይመጣ በምን አውቅሽ? መቼም ነብይ ነኝ አልልሽም። ቆይ ጠብቂኝ፣ ቆይ ጠብቂኝ።